አንድ ወቅት የከተማዋ መዝናኛና የኢትዮጵያ ዝነኛ መለያ የነበረው ህንፃ ዛሬ ግን የገበታ ትዕዛዝና ሙዚቃ ሳይሆን የሳይረንና የሕክምና ባለሙያዎችን ድምፅ ያስተናግዳል። የአራምቤ ሆቴል አስገራሚ ታሪክና አሁን ያለበት አስደናቂ ሁኔታ። የድሮውን አራምቤ የሚያውቅ ዛሬ ቢያዩ አይለየውም። ከሆቴል ወደ ሆስፒታልነት፣ ከትዝታ ወደ አዲስ ህይወት። ይህ ህንፃ እንዴት ወደ ሆስፒታልነት ሊቀየር ቻለ? በአጭሩ ታሪኩን በዛሬ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን ላይክ እና ቻናሉን ሰብስክራይብ በማድረግ አብራችሁኝ ተጓዙ። አቤል አለማየሁ ነኝ። ሰላም ተመልካቾቼ እንዴት ናችሁ? ዛሬ ሀራምቤ ሆቴልን ስንብት አስመልክተን እንግዲህ ራስ ዳምጠው መንገድ ላይ እንገኛለን። ሀራምቤ ሆቴል ተሸኝቷል። መነሻችንን እንግዲህ የምናደርገው ከሪቨርሳይድ ፕሮጀክት የወንዝ ዳር ፕሮጀክት ፓርክ ተብሎ ከሚጠራው ጊዮን ሆቴል አካባቢ ከሚገኘው ጋንዲ አካባቢ ነው እንግዲህ ማለት ነው። ጊዮንን ራስጌው ላይ አድርጎ ጋንዲን ከጎኑ እንግዲህ አስቀምጠው የሚገኘው የወንዝ ዳር ፓርክ ነው። ይህ የወንዝ ዳር ፓርክ እንግዲህ በቅርቡ ነው ተመርቆ የተከፈተው። እንደምታውቁት አዲስ አበባ ስቴዲየም ከፊት ለፊቱ ይገኛል። እዛ ጋር የምትመለከቱት ከርቭ ህንፃ የወጋገን ዋናው ባንክ ነው። እዚህ ጋር የምትመለከቷቸው ሁለት ግብዳ ቀለበቶች ሪንግ ኦፍ ዘ ዊዝደም ይባላሉ። በጥቅሉ የወንዝ ዳር ፕሮጀክት ኮንሴፕቱ ምንድን ነው? ኢትዮጵያን ወደ ቀድሞ ማንነቷ ወይም ደግሞ ወንዞቿ ወደ ነበሩበት ናቹራል ስቴት የመመለስ ነው ወይም ደግሞ ትራንስፎርም የማድረግ አላማ አለው። አሁን እንግዲህ በዚህ ድልድይ ላይ አቋርጠን ፊት ለፊት ስንሄድ ቀይ መስቀል ማህበር እናገኛለን። በስተቀኝ በኩል ያለው ህንፃ የወንዝ ዳር ፕሮጀክት የወንዝ ዳር ሙዚየም ይሰኛል። እንግዲህ ያሉትን የወንዞች ሁኔታ በማሳያነት እዚህ ውስጥ እንግዲህ የሀገራችንን ወንዞችም ሊያካትት ይችላል ብለን ተስፋ እናደርገዋለን። ምናልባትም አንድ ቀን ጎብኝቼ እንግዲህ ልነግራችሁ እችላለሁ። ቀይ መስቀል ይህን ወርደን ፊት ለፊት ስንሄድ የምናገኘው ድርጅት ነው። ወንዞቹ ገና ጥርት አላሉም። ያው መጥራት በአንዴ ላይ መጣ ይችላል። ምክንያቱም የኛ ሀገር ቱቦዎቹም ወንዞቹም የቆሸሹ ስለሆኑ እንጂ ገና ውሃው ገና በጣም ብዙ ይቀረዋል። እዛ ጋር በርቀት የምንመለከተው ነጭና ግሬ ህንፃ እንግዲህ ዘውዲቱ ሆስፒታል አዲስ የተገነባው ማራኪ ህንፃ ነው። የወንዝ ዳር ሙዚየም ነው የሚባለው ይሄ። እዚህ አካባቢ በቀድሞ ጊዜ እንግዲህ ካስታወሳችሁ የሺ ቡና፣ ግሸን ፋርማሲ፣ ሮዝ ሬስቶራንት፣ ዳሽን ባንክ የተለያዩ ቢሮዎች ነበሩ። አሁን እንግዲህ በዚህ በወንዝ ዳር ፕሮጀክቱ ተነስተዋል። የምንገኘው ጋንዲ አካባቢ ነው። መቼም ይሄን አካባቢ ስትመለከቱ ብዙ ትዝታ ይመጣባችኋል። ቦታው ስቴዲየም ጋንዲ ሆስፒታል የሚገኝበት ነውና ጋንዲ ሆስፒታል የተወለዳችሁ፣ ቀይ መስቀል በተደጋጋሚ ደም የሰጣችሁ፣ ስታዲየም ዙሪያ ሞተር ሳይክል የነዳችሁ፣ ቴኒስ የተጫወታችሁ ልትኖሩ ስለምትችሉ በመላው ዓለም ያላችሁ ይህን ቪዲዮ የምትመለከቱት በሙሉ ይህን ስትመለከቱት ትዝታ ያጭርባችኋል። ባክ ቱ ዘ ኦሪጅን። ከዚህ ወረድ ስትሉ ደግሞ ከነማ ፋርማሲ ይገኛል። ጊዮን ፋርማሲም እዚሁ ቅርብ ርቀት ላይ ነበር። ከነማ ፋርማሲ በርካቶች መጥተው መድኃኒት የሚገዙበት ቦታ ነበር። ቀይ መስቀል ማህበርን እንግዲህ ከፊት ለፊታችን አድርገን ወክ እያደረግን ወደፊት መዳረሻችንን የቀድሞ ሀራምቤ ሆቴል እንደርሳለን። ሀራምቤ ሆቴል የነበረበት ህንፃ እንግዲህ ከመዝናኛ ስፍራነት ወደ ንፍስ ማዳኛ ስፍራነት ተለውጧል። በጋንዲ ጋር በሰባተኛው አድቬንቲስት ቤተክርስቲያን ጋር በስተቀኝ ይኸው እንመለከተዋለን። እዚች አጠገብ ካስታወሳችሁ በአረንጓዴ እጽዋት የተከበበች አንድ መጽሐፍት መሸጫ ሱቅ ነበረች። ያው እንግዲህ ፈርሳለች ማለት ነው። ሀራምቤ ሆቴል ያው ፊት ለፊት ላይ እንደምትመለከቱት እናየዋለን። ሀራምቤ የተመሰረተው በ1960ዎቹ አጋማሽ ላይ ሲሆን ተስፋዬ ቀጀበላ በተባሉ ሰው ነበረ የተገነባው። በወቅቱ የሆቴል እጥረት ስለነበር ለአፍሪካ አንድነት ድርጅት ሰሚት የአኮሞዴሽን ስራን የሆቴል የአልጋ አገልግሎት ለመስጠት በሚል ነበር የተቋቋመው። ሀራምቤ የሰዋሊ ቃል ሲሆን ትርጉሙም ቱጌዘርነስ ወይም ደግሞ አንድነትን የሚያሳይ የሚያንጸባርቅ ቃል ነው። ሀራምቤ ከመሰናበቱም ከዓመታት በፊት በጣም ጭርታ ወርሶት ነበረ።
የኪራይ ቤቶች ድርጅት ነው እንግዲህ አሁን ህንፃውን በባለቤትነት የሚቆጣጠረው። 2022 ላይ ሌላ ሰው መሳይ አሸናፊ የተባሉ ሰው ጨረታው አሸንፈው ነበር። ግን ሆቴሉን ሪኖቬት አድርጎ በአዲስ መልኩ ለማቅረብ ምቹ አለመሆኑን በመረዳታቸው ይመስላል ጨረታውን ቢያሸንፉም ሳይቀጥሉበት መቅረታቸውን ፎርቹን ጋዜጣ ላይ የወጣ ጽሑፍ አንዴ ተመልክቻለሁ። እውነት ለመናገር ቦታው መኪና ለማቆም ምቹ ስላልሆነ ገበያውን ለመቀዛቀዝ በምክንያትነት ሊጠቀስ ይችላል። ግን ቅርስ ስለነበረ ማንነቱን ጠብቆ ቢቆይ የሁሉም ደስታ ነበር። በአሁኑ ሰዓት እንግዲህ ቅዱስ ዑራኤል ክሊኒክ ሩዋንዳ ኤምባሲ አጠገብ የሚገኝ ክሊኒክ ነው። ቁጥር 2ቱን የሜዲካልና የሰርጂካል ተቋሙን ሊያደርገው እንግዲህ ከቤቶች ድርጅት እንግዲህ ጨረታውን አሸንፎ በበላይነት ይዞታል። ለሕክምና ተቋም ምቹ ለማድረግ ህንፃውን ለማሻሻል 120 ሚሊዮን ብር አካባቢ ወጪ እንደወጣበትም ተነግሯል። 300 ሚሊዮን ብር ደግሞ አጠቃላይ ሆስፒታል ወይም ደግሞ የሕክምና ተቋም ሆኖ ዝግጁ እንዲሆን ለማስቻል እንደወጣበት አቶ ቴዎድሮስ ግዛው ለፎርቹን ተናግረዋል። አቶ ቴዎድሮስ እንግዲህ በኃይሉ ግዛው ከሚባል ወንድማቸው ጋር ነበረ ሆስፒታሉን ወይም ደግሞ ይህን ክሊኒክ በበላይነት ይመሩት የነበረው የጋራ ነበረ። አሁን ግን ለብቻቸው ይህን ክሊኒክ እንደሚያስተዳድሩት ከፎርቹን ላይ ተመልክቻለሁ። ይህ እንግዲህ የቀድሞ የሀራምቤ ሆቴል ገጽታ ነው። ውስጣዊ ገጽታው በመጠኑም ይህንን ይመስላል። ሀራምቤ ሆቴል ተሰናብቷል። እንደዚህም ቢጫ ህንጻም ነበር በሆነ ወቅት። አሁን እንግዲህ የሜዲካልና የሰርጀሪ ክሊኒክ ሲሆን ደግሞ እንደዚህ አይነት ገጽታን ተላብሷል። የአዲስ አበባ ዝነኛው ሀራምቤ ሆቴል የአያሌ ታሪኮችና የደስታ ትዝታዎች ማዕከል የነበረው ይህ ታሪካዊ ህንፃ ከአፍሪካ አንድነት ድርጅት ጋር ትስስር የነበረው ይህ ቤት ዛሬ ሙሉ በሙሉ ፊቱን ቀይሮ ሰዎችን ወደሚያድን ዘመናዊ ክሊኒክነት ተቀይሯል። ከሆቴል ወደ ክሊኒክነት፣ ከትዝታ ወደ አዲስ ህይወት፣ ከሹካና ማንኪያ ጫጫታ ወደ ሰርጂካል ብሌድ ማዕከልነት። ሀራምቤ ላይ ስብሰባ ያካሄዳችሁ፣ ዴት ያደረጋችሁ፣ ሰርጋችሁን የደገሳችሁ፣ አይረሴ ትዝታ ያኖራችሁ ሁላችሁ ሆቴላችሁ ተሰናብቷችኋል። አዲስ ህይወትን ለመታደግ የሚሰራው እንደ አውሮፓውያን አቆጣጠር በ2007 የተመሰረተው ቅዱስ ዑራኤል ክሊኒክ አሁን ህንፃውን ተቆጣጥሮታል። ቅዱስ ዑራኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል የሚባሉ ክሊኒኮች በሀገራችን ያው እንዳሉ ታውቃላችሁ። በዚህ ተሰናበትኳችሁ። ፕላኔታችንን ሰላም ያርግልን። አቤል አለማየሁ ነበርኩ። ቻው።